ሃይ ውዶቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። እዩዋትላችሁ ፀሐይ ስትገባን ተመልከቷት። በጣም ደስ ነው የምትለው። እንዴት እንደምታምር እንዴት አድርጌ ሰው ቢዚ ያልሆነበት ቦታ እንዳገኘዋል ልነግራችሁ አልችልም። እና ፀሐይ ስትወጣም ስትገባም ውበቷን ተመልከቱ። ያው የኛም እድሜ እንደዛ ነው። ጠዋት እናምራለን፣ ማታ እንደዚህ እየገባን እንሄዳለን ማለት ነው። ሰዎችዬ እድሜያችንን በጊዜው እንጠቀምበት፣ ጊዜያችንን አናባክንላችኋለሁ። አመሰግናለሁ። ሰላም ሰላም፣ እንዴት ናችሁ? ውዴ ቲጂ ባላገሯ ዩቲዩብ ቻናል ቤተሰቦች እንዴት ከረማችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ እሑድን በመዝናኛ ቦታ እያሳለፍኩኝ ነው። ምሽት ሆኗል። በጊዜ ነበር የወጣሁት ግን መሽቷልና ከባለፈው ቪዲዮ የቀጠለ ነው ይሄ። እንደምታዩት ልብሱም አንድ አይነት ነው። እና ውድ ቤተሰቦቼ ቲጂ ባላገሯ ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እስካሁንም ያበረታታችሁኝ ስላላችሁ እጅግ አድርጌ አመሰግናለሁ። ሌሎች ይህንን ዩቲዩብ ለማያውቁት ሼር ያደረጋችሁ አሁንም የእናንተን ድጋፍሻለሁና አበረታቱኝ። ዛሬ ይዤላችሁ የመጣሁት ምን መሰላችሁ? ለማዳም ልጆች ነው። በባለፈውም ቪዲዮ እንደዚሁ ነው፣ ለማዳም ልጆች ነው እየነገርኳችሁ ያለሁት ማለት ነው። ማዳም ቤት ስንኖር ተገዝተናል ማለት አይደለም እህቶቼ። ማዳም ቤት ስንኖር በጣም የምንጎዳው እንዴት እንደሆነ ልንገራችሁ። ምግብ አንበላም። ቲክቶክ ላይ አንድ ቪዲዮ ሰርቼ ነበር። የማዳም ቅመሞች ጠዋት ተነስታችሁ ከሸፋጣና ከመወልወያ ጋራ ከመታገላችሁ በፊት ምግብ ብሉ ባልኩት ሁሉም ሰው ምግብ እንደማይበላ ጽፎልኛል ኮሜንት። ከመቶ ምናምን ሺህ በላይ ኮሜንት አለ። እኔ አልችልም፣ ጠዋት ማዳም ታይኛለች፣ እነሱ ቁጭ ብለው እንዴት እበላለሁ፣ አይበላልኝም ምናምን የምትሉ ብዙ አላችሁ። ከምግብ ብጀምርላችሁ ማለት ነው። ምግብ ሳትበሉ ነው የምትሰሩት። የሰራችሁት ገንዘብ አያሳክማችሁም። እናንተ አፕታይታችሁ ተዘግቶ ትሄዳላችሁ። የጤና ችግር አጋጥሟችሁ ወደ ሀገር ቤት ትገባላችሁ። ከዛ በኋላ እሱን ለማስተካከል በጣም ችግር ነው። ሕክምና ተመርምራችሁ ሙሉ ጤነኛ ሆናችሁ መጣችሁ ገንዘባችሁ ለሕክምና ነው የሚያልቀው። ወይ ደግሞ እናንተ እየሰራችሁ የምትልኩትም ገንዘብ ጥሩ ሁኔታ ላይ አይደለም ይሆናል። ስለዚህ ጤናችሁ በጣም አደጋ ላይ ነው። ይሄንን እላችኋለሁ። ምግብ በልታችሁ ስሩ። ሁለተኛው ደግሞ እረፍት አታደርጉ። ለምሳሌ አንዲት በህጋዊ የመጣች ሰራተኛ፣ እኔ በህጋዊ መጀመሪያ ቤሩት ሀገር ስመጣ 8 ሰዓት ብቻ ነው መስራት ያለብሽ። ቢሮዬ ሲነግረኝ 8 ሰዓት ብቻ መስራት እንዳለብኝ ነግሮኝ ነው የመጣሁት። ማዳም ቤትም ስገባ እንዴት ነው 8 ሰዓት የምሰራው? ትንሽ ቀን ነው የተጎዳሁት ቋንቋ እስከምችል ድረስ። 8 ሰዓት እንዴት ነው የምሰራው ስል ጠዋት እነሳለሁ። ያው እኔ የማስቀድመው ቁርስ ነው። እግዚአብሔር ይመስገን ጾም ካልሆነ በስተቀር ጠዋት ተነስቼ ቁርሴን እበላለሁ። ተጣጥቤ ምናምን ኪችን እገባለሁ፣ ቁርሴን እበላለሁ። ቁርስ የሚያስፈልጋቸው ሰዎች ካሉ ቁርስ ሰርቼ እሰጣለሁኝ። ከዛ በኋላ ጽዳት ከሆነ ጽዳቴን አጸዳና የምሳ ሰዓት በመጀመሪያ ስመጣ የምግብ ሰራተኛም ስለነበረ ምሳ ሰዓት ሲደርስ ምናልባት ማቅረብ ላግዝ እችላለሁ። አቀርቤ እቃጥዋለሁ። ከዛ የራሴ ምሳ በልቼ ወደ ክፍሌ ነው የምሄደው። ወደ ክፍሌ ሄጄ እረፍት አለኝ። 1 ሰዓትም ሊሆን ይችላል፣ 2 ሰዓትም ሊሆን ይችላል። በቤሩት ስታይል 2 ሰዓት ነው፣ ከ2 ሰዓት እስከ 4 ሰዓት ድረስ ማለት ነው። ወይ ደግሞ ከ8 ሰዓት እስከ 10 ሰዓት ከሰዓት በኋላ እረፍት አለ። ያንን እረፍት ተጠቀሙት ልላችሁ ፈልጋለሁ። ከዛ እረፍቱ ካበቃ በኋላ ወይ ከ10 ሰዓት ወይ ከ12 ሰዓት ወይ ከ6 ሰዓት በኋላ የሚያዟችሁ ትእዛዝ ከባድ ስለሆነ አረቦች ማታ ማታ የሚያመጡት ስራ ከባድ ነው። ወይ እንግዳ ሊያመጡባችሁ ይችላል፣ ወይ ሰው ቤት ሊይዟችሁ ሊሄዱ ይችላሉ። እንቅልፍ ላተኙ ትችላላችሁ። ያን ሁሉ በማገናዘብ ለራሳችሁ ጊዜ መስጠት፣ እረፍት ማድረግ ያስፈልጋችኋልና ይሄንንም አሳውቁ። እንዴ ማዳም በዚህ ሰዓት እኮ ማረፍ አለብኝ። እረፍት መውጣት ካለባችሁ ቤተክርስቲያን ካለ በአካባቢያችሁ ወይ ደግሞ የምታርፉበት ሁኔታ ካለ እረፍታችሁን በስነ ስርዓቱ ተጠቀሙ። እረፍት ወጣችሁ አይምሯችሁን ትቀይራላችሁ። እኔ አሁን ዛሬ ያመሸሁበት ቦታ በጣም ደስ ይላል። ጨለማ እየመጣ ነው የቀረጽኩት።
ምናልባት ብራይትነሱ ሳብራው የተሻለ አሁን ከማየው የተሻለ ካልሆነ በጣም ደካማ ነው ላይቱና ይቅርታ ጠይቃችኋለሁ ስለ ጥራቱ ማለት ነው። እና እህቶቼ ራሳችሁን አስከብሩ። ልብስ ደግሞ ዝም ብለው ይሄንን አንሶላ እንኳን የማይሆን ጨርቅ እያሰብኩላችሁ ስላመጡላችሁ የማይመቻችሁ ከሆነ እንደማይመቻችሁ ነገራችሁ። እኔ ዩኒፎርም ለብሻ ያሰራው ከላይ ያለው ስለሚመቸኝ እየደረኩ ሰራ ነበር። ጂንስ ነበር ማስገዛት። ምክንያቱም ሰውነቴ ይሄ ጭኔ በጣም ነው የሚላለው። ይሄንን እንደገና ደረጃ ውጪ ከላይ አምጪ ከታች አውጪ ስትለኝ ከታች አውርጂ ከታች ወደ ላይ አውጪ ከላይ ወደ ታች አውርጂ ስትለኝ ጭኔ ተላጠ በዩኒፎርም ምክንያት ማለት ነው። ከዛ እኔ ይሄን ዩኒፎርም አልፈልግም ከፈልግ እዚህ እየደማብኝ ነው እየላጠኝ ነው ብዬ ጂንስ አስገዛለሁኝ። ከላይ ግን ሹራቡን ይሄ ከላይ የሚለበሰውን ብቻ እያሰፋችልኝ ሰፋፊ ነው የምታሰፋልኝ። እኔ እያስጠበኩኝ ተለብሶ ነበር ማለት ነው። ስለዚህ ራሳችሁን እንድትጠብቁ ልነግራችሁ እወዳለሁ። ምግብ በሰዓቱ ብሉ፣ እረፍታችሁን እረፉ፣ ስራችሁን በስነ ስርዓቱ ስሩ። ዩኒፎርሙ ደግሞ የማይመቻችሁ ከሆነ ብዙ የሚልጣቸው ልጆች ስላሉ ነው። የማይመቻችሁን አይመቸንም ለማለት ለመናገር ምንም አፋችሁን አይያዝ እላችኋለሁኝ። ዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የቆየውበትን አንዳንድ ቪዲዮዎች አታች አደርግላችኋለሁ። በጣም ደስ የሚል ውሎ ምሽት ነበረኝ እና ምሽታችሁ የተባረከ የተቀደሰ ይሁን። ያው በምሽት ስለቀረጥኩት ማለት ነው። በማንኛውም ሰዓት ስለምታገኙት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ለኔ ድጋፋችሁን አስተዋጽኦ እንድታደርጉልኝ እያልኩ በትህትና ጠይቃችኋለሁ። መልካም ምሽት። በድጋሚ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ወዳችኋለሁ። ባይ